ሰላም የዩቲዩብ ቤተሰቦች እንዴት ናችሁ? ዛሬ ከቤት ወጣን ወደ 4 ኪሎ አራዳማችን በሙሉ ወደ ፒያሳ ያለው በሙሉ አብረን እንጎበኛለን። አብረን እንግዲህ አሁን ፒያሳ አካባቢ ከቻሳ ብለናል። ሰላም የዩቲዩብ ቤተሰቦች እንዴት ናችሁ? ዛሬ ከቤት ወጣን ወደ 4 ኪሎ አራዳማችን በሙሉ ወደ ፒያሳ ያለው በሙሉ አብረን እንጎበኛለን። አብረን እንግዲህ አሁን ፒያሳ አካባቢ ከቻሳ ብለናል። ይሁን ላስመልክታችሁ። ሉካት አሁን የምንገኘው ደግሞ 4 ኪሎ አካባቢ በሚገኘው አንድ መዝናኛ ፓርክ ውስጥ እሱ ደግሞ እንደምታዩት አሪፍ ቪው አለው። የሚያምር ይሆናል እና ይመቻችሁ። ሰብስክራይብ ማድረግ እንዳትረሱ። እዚህ አካባቢ ከሚገኙ ብዙ ፓርኮች ውስጥ ያባቡ ፓርኮች አሉ። ተከስተናል የመጀመሪያው አሳያችሁ ቦታ እሱ ደግሞ አብራችሁ ተከታተሉ። እናንተ ሰብስክራይብ ያደርጋችሁ ነው እንዳትረሱ። አብረን እንጓዝ። ወይ ግን ሰብስክራይብ የማታደርጉበት ምክንያት ምንድን ነው? guys, this is Mirror ድልድይ
ይሄ መስታወት ድልድይ ነው ማለት ነው። ሉክ አሁን ደግሞ መስቀል አደባባይ አካባቢ እንደምንገኘው ጋይስ ሉክ ለገሃር በስተመጨረሻም እቤት ገብተናል። በሰላም ስንጎበኝ ውለን አዲስ አበባን በሙሉ የሄዱበትን ቦታዎች እንደገና ልከልስላችሁ ቤት እንደሄድን ልንገራችሁ። በአውቶቡስ ተራ አደረግንና በጎጃም በረንዳ ሄደን በፒያሳ አደባባይ አደረግንና ከዛ ቀጥታ ወደ 4 ኪሎ እኔ አሄድንና ከዛ ወዳጅነት ስኩዌር የሚባል አለ ፓርክ ነው። በዛ ዞረን ቤተ መንግስቱን ዞረን ከዛ በኋላ ደግሞ በለገሃር አድርገን ለገሃር መስቀል አደባባይን አየንና ከዛ ከአዲስ አበባ ትልቁ ቢልዲንግ የሚባለውን ህንጻ የሚባለውን እሱን አየንና እንደገና በፒያሳ በምኒልክ አደባባይ በጊዮርጊስ አደረግንና ወደ ቤት በሰላም ገብተናል ማለት ነው። እና እቺን ያለ ቀለል ያለች ቭሎግ እንግዲህ እንደምትወዱት አልጠራጠርም። እናንተ ደግሞ ሰብስክራይብ እያደረጋችሁ ተባበሩኝ። 1000 ሰብስክራይበር እንድገባ አድርጉኝ እባካችሁና ከዚህ በኋላ አሪፍ ቪዲዮዎችን ለመልቀቅ እሞክራለሁ። ያው ጀማሪ ነኝ እንደምታውቁትና ያለውን በኤዲቲንግም ሆነ በካሜራ አቀራረጽ በኩል ያለውን ነገር ለማስተካከል እሞክራለሁ በተቻለ መጠንና እናንተ ደግሞ ሰብስክራይብ ያደርጋችሁ ከጎኔ እንድትሆኑ እጠይቃችኋለሁ። ይመቻችሁ።